በቅርቡ ሚዲያ ላይ በቀረበው ብርቱካን ዙሪያ እኔ ሁለት ሀሳብ ነው ያለኝ። የመጀመሪያው መንግስት አሁን የሄደበት መንገድ ትክክል ነው ብዬ ነው የማስበው። ብርቱካንና ሌሎች በእሷ ዙሪያ ያሉትን ሰዎች በትክክል ጠይቆ በነፃነት ሀሳባቸውን እንዲሰጡ ማድረጉ ትክክለኛ መንገድ ነው። ምክንያቱም ትክክለኛ ችግር ደርሶበት ከሆነ የትኛውም ማስፈራራት ቢደርስባት በትክክል ሀሳቧን ከመስጠት የሚያግዳት ነገር የለም ብዬ አስባለሁ። ስለዚህ ትክክለኛ የደረሰባትን ነገር ትናገራለች። ስለዚህ ትክክለኛ ነገር ትክክለኛ መረጃ ወጥቷል ብዬ ነው የማስበው በመንግስት። ስለዚህ ይሄ ትክክለኛ ነገር ነው። ሌላ ደግሞ በዚህ ዙሪያ ያለኝ ሌሎችም ሰዎች ላይ የሚደርሱ የተለያዩ ጥቃቶች ይኖራሉ። በትክክል የሚደርሱ ጥቃቶች ይኖራሉ። እንደዚሁም መንግስት ይቺ ሀገር ያላት ራሷን የሚያስተዳድራት መንግስት እስከሆነ ድረስ መንግስት ተቆርቋሪ ሆኖ ለእያንዳንዱ ዜጋ ችግር ሲደርስበት ተከታትሎ ያንን ነገር ለሚዲያ ሲሰጥ ህዝቡም ደግሞ ለመንግስት ተቆርቋሪ ሆኖ የመንግስትን ችግር ያገባኛል ብሎ ችግሩን ይፈታል ማለት ነው። ሀገራችንም ሰላም ትሆናለች ማለት ነው። ነገር ግን እኔ ለዜጎችም መናገር የምፈልገው ነገር ምንድነው? ሁሉንም ነገር የምንጠላውን ነገር ኔጌቲቭሊ ብቻ መናገር ሳይሆን ኔጌቲቭ የሆነን ኔጌቲቭ ትክክል የሆነም ደግሞ ትክክል አድርጎ መናገር ጥሩ ነው ብዬ አስባለሁ። መልካም የሆነውን መልካም ጥላሸት መቀባት ሳይሆን ትክክል ያልሆነም ነገር ደግሞ ትክክል ብሎ መናገር ጥሩ ነው። ይሄን ስል ምንድነው? መንግስት የምንጠላ ከሆነ ሁሉንም ነገር ስለ መንግስት ሲነሳ ትክክል ያልሆነውን ነገር ብቻ ነው የምንናገረው። ትክክል ያልሆነ ሀሳብ ብቻ ነው የምንደግፈው። ትክክል የሆነውንም ጭምር እንቃወማለን። ይሄ ደግሞ ትክክል አይደለም። ጥሩ በሆነበት ጥሩ ነው ማለት መቻል አለብን። ትክክል ያልሆነውም ደግሞ እኛን የማይመለከተው ለምሳሌ ያ ብሔራችንን ባይሆን የሃይማኖታችንን ባይሆን ያደረገውን ነገር ትክክል ከሆነ ትክክል ማለት መቻል አለብን ብዬ አስባለሁ። አመሰግናለሁ።